ለተለያዩ የስራ እድሎች አፕላይ ታደርጋላችሁ ነገር ግን ለኢንተርቪው እየተጠራችሁ አይደለም እንደዚህ ሆናችሁ ከተቸገራችሁ ምናልባት ሲቪያችሁ ይሆናል ችግር የሆነው በዚህ ቪዲዮ ላይ እንዴት ለኢንተርቪው ሊያስጠራችሁ የሚችል ሲቪ ማዘጋጀት እንደምትችሉ ስለማሳያችሁ ይሄንን ቪዲዮ እስከመጨረሻው ድረስ እዩ ሰላም እኛ ካሪር ብሪጆች እንባላለን በካሪር ካውንስሊንግ ላይ ኮንሰልቴሽን የምንሰጥ ድርጅት ስንሆን እኔ በግሌ ደግሞ ሰርቲፋይድ የሆንኩ ሬዝሜ ጻፊ ነኝ በዚህ በቆየውበት ጊዜያት ከ300 በላይ ለሚሆኑ ሰዎች ሲቪ ጽፌያለሁ በግል ቢዝነሴ ደግሞ ከ150 በላይ ለሚሆኑ ሰዎችን ኢንተርቪው አድርጌያለሁ ስለዚህ በዚህ በቆየውበት ጊዜ ምን አይነት ሲቪ ለኢንተርቪው ሊያስጠራ እንደሚችል ካለኝ ዕውቀት ላይ በዚህ ቪዲዮ ላይ ላካፍላችሁ ሲቪ አጻጻፍ እንዴት እንደሆነ ዝም ብሎ ሐሳቡን ከመስጠት ባለፈ ለአንድ ክላይንታችን የወጣ የሥራ እድል አለ ለሱ እንዴት አፕላይ ሲያደርግ ሲቪውን ሳዘጋጅ ስቴፕ ባይ ስቴፕ በዚህ ቪዲዮ ላይ ማሳያችሁ ይሆናል ይሄም የሥራ እድል የወጣው በሶሻል ሚዲያ ማኔጅመንት በኖ ሪል ስቴት ነው የወጣው እዚህ ጋር እንደምታዩት የጆብ ዲስክሪፕሽኑ አለ የሚፈልጉት ነገር በሙሉ እዚህ ላይ አለ ለዚህ ለአንድ ክላይንታችን አፕላይ ሳደርግ የማሳያችሁ ይሆናል ሲቪ ማለት እናንተ ስላላችሁ አቅም ሰመሪ የምታስቀምጡበት ዶክመንት ነውና ሲቪያችሁን ስታስቀምጡ በዋነኛነት እናንተ ምን ከሌሎች ካንዲዴቶች እንደሚለያችሁ ምን ጠንካራ ጎን እንዳላችሁና ምን ዕውቀቶችና ስኪሎች እንዳላችሁ የምታሰፍሩበት ዶክመንት ሲሆን የሲቪ ዋና አላማው መሆን ያለበት ወደ ቀጣዩ ስቴፕ ያ ማለት ለኢንተርቪው የሚያስጠራችሁ ዶክመንት ነው መሆን ያለበት እና ሲቪያችሁን ስታዘጋጁ የመጀመሪያው ሴክሽን የሚሆነው የኢንፎርሜሽን ሴክሽን ነው እዚህ ላይ እንደምታዩት ይሄ ከላይ የሚቀመጥ ሴክሽን ነው እዚህ ላይ ስለናንተ ኢንፎርሜሽን ስማችሁን አድራሻችሁን እና ኮንታክት ኢንፎርሜሽናችሁን እንደ ኢሜል እንደ ስልክ ቁጥራችሁን ብሎም ደግሞ የሊንክድኢን ፕሮፋይል ካላችሁ ወይም ሌሎች የሶሻል ሚዲያ ፕሮፋይላችሁን የምታስቀምጡበት ሴክሽን ነውና የዚህኛው ሴክሽን ዋና አላማው እናንተን ስለናንተ ኢንፎርሜሽን እና እንዴት ኮንታክት ሊያደርጓችሁ የሚችሉበትን አማራጮች የምትሰጡበት ሴክሽን ሲሆን በዚህ ሴክሽን ላይ በጣም ብዙ ሰው ሲሰራ የማየው ስህተት ፎቶ ሲያስገባ ያለው በተለይ ደግሞ የኦንላይን ቴምፕሌት የምትጠቀሙ ከሆነ እድሜ ሰው ሲያስገባ ያለው በዛ ላይ ደግሞ ጾታውን ሲያስገባ ያለውና እነዚህ ነገሮች እናንተ ስራው ስፔሲፊክሊ የማይጠይቃችሁ ከሆነ ማስገባታችሁ ለዲስክሪሚኔሽን ነው ተጋላጭ የሚያደርጋችሁና in the real world ሲታሰብ ሰው በአቅሙና ባለው ፕሮፋይል ይለካል ተብሎ ይባላል ግን ሪያሊቲው ያ አይደለም አንዳንድ ሰዎች ያው ስራ የሚቀጥሯቸው ሰዎች ሰው ናቸውና እነሱም ለባያዝ ይኖርባቸዋል ቀጣዩ ሴክሽን የሚሆነው የኦብጀክቲቭ ሴክሽን ነውና በዚህ ሴክሽን ላይ እናንተ ለስራው ታርጌታችሁን ወይም አላማችሁን በአንድ አረፍተ ነገር አጠር አድርጋችሁ የምታሰፍሩበት ሴክሽን ሲሆን እዚህ ላይ እንደምትመለከቱት ነው በአጭር አጠር ባለ ፓራግራፍ የተቀመጠ ይሆናል በዚህ ሴክሽን ላይ በጣም አስፈላጊ የሆነበት ዋነኛ ምክንያት ብዙ ጊዜ የሥራ ቀጣሪዎች ወይም የኤችአር ማኔጀሮች እናንተ አፕላይ ለምታደርጉት ሲቪያችሁን ስካን ነው የሚያደርጉት እንጂ ኢን ዲቴል ገብተው አያነቡምና እዚህ ጋር ኦብጀክቲቭን እናንተ በአጭሩ ስራውን እንደተረዳችሁና ለምን ዓላማ አፕላይ ያደርጋችሁ እንደሆነ በአንድ አረፍተ ነገር የምታስቀምጡበት ሴክሽን ነውና ይሄንን ለማዘጋጀት ብዙ ጊዜ ከጆብ ዲስክሪፕሽን ነው የምትነሱት እዚህ ጋር እንደምታዩት የጆብ ዲስክሪፕሽኑን እዚህ ጋር ለሪል ስቴት ነው የሚፈልጉት ፕሮፌሽናል እና ክሬቲቪቲ ያላቸው ስቶሪ ቴሊንግ የሚችሉ የሶሻል ሚዲያ ማኔጀሮችን ነው የምንፈልገው ይላል ያሉትን የሪስፖንሲቢሊቲዎች እዚህ ላይ ሃይላይት አድርገዋል ኮንቴንት ካሌንደሮችን ክሬት ማድረግ መቅረጽ ፔድ ሶሻል ሚዲያ ካምፔኖችን ራን ማድረግ እነዚህ ናቸው ኳሊፊኬሽኖቹን በሙሉ ይላል እነዚህን በደንብ አንብባችሁ ከተረዳችሁ በኋላ ወደ ሲቪያችሁ ላይ ተመለሱና እዚህ ላይ እንደምታዩት ባጭር አረፍተ ነገር አስቀምጦታል ኤክስፒሪየንስ ሲሆን ኮንቴንት ክሬተር ነኝ ልምድ አለኝ የራሴንም የሌሎችንም ሶሻል ሚዲያ አካውንቶች ከዜሮ አንስቼ ግሮ በማድረግ ላይ ኤክስፒሪየንስ አለኝ ብሎ ኦብጀክቲቭን አስቀምጧልና እናንተም ኦብጀክቲቫችሁን ጽፉ ከጆብ ዲስክሪፕሽኑ ተነስታችሁ ሲምፕሊ እናንተ ለምን ዓላማ አፕላይ ያደርጋችሁ እንደሆነ የምታስቀምጡበት ሴክሽን ቀጣዩ ሴክሽን የሚሆነው ሰመሪ ኦፍ ኳሊፊኬሽንስ ነው በዚህ ሴክሽን ላይ እናንተ ከስራው ጋር በተያያዘ ምን ስኪሎችና ዕውቀቶች
ወይም ካራክተሮች ለዛ ስራ ኳሊፋይ እንደሚያደርጋችሁ በዝርዝር የምታስቀምጡበት ሴክሽን ነውና ይሄ ሴክሽን በጣም አስፈላጊ የሆነበት ዋነኛ ምክንያት ቀጣሪዎች ብዙ ጊዜ እናንተ ያላችሁ ብሮድ የሆነ ስኪል አይደለም የሚፈልጉት ለምሳሌ ካምፓስ ገብታችሁ ዲግሪ ስትወስዱ ዲግሪ ላይ የሚያስተምሯችሁ በጣም ብሮድ የሆነ ዕውቀትና ስኪሎች ነው የሚሰጧቸው ነገር ግን ለአንድ ስራ እናንተ ስትቀጠሩ ያንን ሁሉ የተማራችሁትን ዕውቀቶችና ስኪሎች አፕላይ አታርጉም የተወሰነውን ስፔሲፊክሊ ነው ለዛ ስራ አፕላይ የምታደርጉትና ቀጣሪዎች እነዛ ምንድናቸው የሚለውን ማየት ይፈልጋሉ ስለዚህ በዚህ ሴክሽን ላይ እናንተ ስፔሲፊክሊ ከዛ ስራ ጋር ምን ስኪሎችና ምን ዕውቀታችሁ ለዛ ስራ ኳሊፋይ እንደሚያደርጋችሁ ሃይላይት የምታስቀምጡበት ሴክሽን ነውና ይሄንን ስታዘጋጁ አሁንም ወደ ጆብ ዲስክሪፕሽኑ ተመለሱና የጆብ ዲስክሪፕሽኑ ላይ እዚህ ጋር የሚያወራው በዋነኛነት ሪስፖንሲቢሊቲዎች ብሎ ያወራል እነሱን ሴክሽኖች በደንብ ተከታተላላችሁ የኮንቴንት ካላንደር ፕላን ማድረግ የዴይሊ ኢንጌጅመንቶችን ማኔጅ ማድረግ ዲዛይነሮችና ኮፒራይተሮችን ፐርፎርማንሶችን ትራክ ማድረግ እነዚህ ነገሮች በዋነኛነት ሪኳየር እናደርጋለን ብለው የጆብ ዲስክሪፕሽኑ ላይ ያስቀምጧል ያንን ካነበባችሁ በኋላ እናንተ ወደ ሲቪያችሁ ተመለሱና እንደዚህ በሚመስል መልኩ ሊስት አውት ታደርጋላችሁ ስለዚህ እኔ ፕሩቭን የሆንኩ ኢንፍሉዌንሰር ነኝ ቲክቶክ ላይ ከ38000 በላይ ፎሎወር አለኝ በኢንስታግራም ሌሎች ኮንቴንት ክሬተሮችን አድቫይስ አድርጌያለሁ የተለያዩ የግራፊክስ እና የቪዲዮ ኤዲቲንግ ቱሎችን አቃለው ብሎ እና ሰክሰስ ዴሞንስትሬት አድርጌያለሁ ብሎ እዚህ ጋር ሊስት አድርጓል ስለዚህ እናንተም በዚህ መልኩ ስፔሲፊክሊ ለዛ ስራ ምን ኳሊፋይ እንደሚያደርጋችሁ ሊስት አውት ማድረግ ይኖርባችኋል እና እነዚህ ሁለት ሴክሽኖች የመጀመሪያው ኦብጀክቲቭ እና ሰመሪ ኦፍ ኳሊፊኬሽንስ እነዚህ ሴክሽኖች ለእያንዳንዱ አፕላይ ለምታደርጉት ስራ ጆብ ዲስክሪፕሽኑን አንብባችሁ ኤዲት ማድረግ ይኖርባችኋል ለእያንዳንዱ ስራ ከዚህ በኋላ ያለው የሚመጡ ሴክሽኖችን ብዙም ኤዲት ባታደርጉ ዝም ብሎ ቢቀመጥ ችግር የለውም ነገር ግን እነዚህን ስፔሲፊክሊ ሴክሽኖቹን ኤዲት ማድረግ ይኖርባችኋል ይሄም አስፈላጊ የሆነበት በዋነኛ ምክንያት እናንተ ምን ያህል ዴዲኬሽን እንዳላችሁና ስራውን ምን ያህል እንደተረዳችሁ ያሳያል ኢቭን ገብታችሁ ሲቪያችሁን እንኳን ኤዲት ለማድረግ ፈቃደኛ ካልሆናችሁ ያ ምንድነው የሚያሳየው ስንፍና እንደ ካራክተር እንደሆነባችሁ ሊያመላክት ስለሚችል እነዚህን ሁለት ሴክሽኖች ለእያንዳንዱ አፕላይ ለምታደርጉት ስራ ኤዲት ማድረግ ይኖርባችኋል እነዚህን ሁለት ሴክሽኖች አዘጋጅታችሁ ከጨረሳችሁ በኋላ ቀጣይ የምታደርጉት የናንተን ሂስትሪያችሁን የምታሰፍሩበት ሴክሽኖች ናቸውና እነዚህ በዋነኛነት የሚይዙት የናንተን የፕሮፌሽናል ኤክስፒሪየንስ ይይዛል የሥራ ልምዳችሁን በሪቨርስ ክሮኖሎጂካል በሆነ ኦርደር ያ ማለት አሁን ከሌተስት ስራችሁ ወደ ኋላ ከሰራችሁበት ሃይላይት ታደርጋላችሁ ከዛ የኤጁኬሽናል ባክግራውንዳችሁን የት እንደተማራችሁ ምን እንደተማራችሁ ሃይላይት የምታደርጉበት ነው አዲሽናል ስኪሎች ካላችሁ ለምሳሌ ጥሩ ኮሙኒኬተር ነኝ ቲም ሊደር ነኝ እነዚህ አዲሽናል ስኪሎች ካላችሁ ታስቀምጣላችሁ ሌሎች ሰርቲፊኬቶች ወስዳችሁ ከሆነ እነሱንም ማስቀመጥ ይኖርባችኋል ሬፈረንሶች ካላችሁ ሪሰርች የሰራችሁት ካለ ብቻ እናንተ እንዳላችሁ ባክግራውንድ ጠቃሚ ነው የምትሉት ነገሮች በሙሉ እዚህ ላይ ማስፈር ይኖርባችኋል ይሄ አስፈላጊ የሆነበት ዋነኛ ምክንያት እዚህ ላይ ነው የናንተን የካሪየር ፕሮግረስ የምታሳዩት እስካሁን ድረስ ምን ነገሮችን አልፋችሁ እንደመጣችሁ በዛ ላይ ደግሞ ወደ ሄት እየሄዳችሁ እንደሆነ አመላካች ስለሆነ ይሄንን ሴክሽኖች ማስቀመጥ ይኖርባችኋልና ይሄንን ሴክሽን ስታዘጋጁ ልብ ማለት ያለባችሁ ነገሮች ስትጽፉት ኮንሲስተንት በሆነ ፎርማት መጻፍ ይኖርባችኋል ልክ እዚህ ላይ እንደምታዩት እና ለአይንና ለማንበብ በጣም ቀለል ባለ መንገድ መጠቀም ይኖርባችኋል እዚህ ላይ ስትጽፉ ሄደራችሁን ክሊርሊ ሊስት ማድረግ አለባችሁና ኮንሲስተንት በሆነ መንገድ እዚህ ላይ እናንተ ስትጽፉት አይ የሚለውን የፐርሰናል ፕሮናውኖችን መጠቀም የለባችሁም በዛ ላይ ሲቀጥል አብሪቪዬሽኖችን መጠቀም የለባችሁም የስላንጎችን ወይም ኢንፎርማል የሆኑ ቋንቋዎችን መጠቀም የለባችሁም እነዚህን ስታዘጋጁና አንድ በአንድ ስታዘጋጁት ይሄን ይመስላል የፕሮፌሽናል ኤክስፒሪየንሳችሁን ከሪቨርስ ክሮኖሎጂካል ኦርደር ያ ማለት ሌተስት ከሰራችሁበት ወደ ታች ወደ ከዚህ በፊት ወደ ሰራችሁበት የስራን እድሎች በዛ ኦርደር መሰረት የምታሰፍሩት ይሆናል ግን ዋናው ማተር የሚያደርገው ኮንሲስተንት መሆኑ ነው እዚህ ጋር እንደምታዩት የሰራበት ድርጅት ምን እንደሰራ እስከመቼ እንደቆየ ምን አይነት የስራ ዘርፍ እንደሆነ እና ስራዎቹ ምን እንደሆኑ ዲቴል እዚህ ጋር ማስቀመጥ ይኖርባችኋል እነዚህን አስማች ዲቴል አስ ፖሲብል ባስገባችሁ ቁጥር ጥሩ ነው ግን ዝም ብላችሁ ወረቀት መሙያ ብቻ ሆኖ መቅረት የለበትም እዚህ ላይ እያንዳንዱ የምታስገቡት ላይን ኢንፎርሜሽኑ
ዴንስ መሆን አለበት የሆነ ኢንፎርሜሽን መያዝ አለበት እንጂ ዝም ብሎ ወረቀት መሙያ መሆን የለበትም የኤጁኬሽናል ኤክስፒሪየንሳችሁንም እንደዚሁ ማስቀመጥ ትችላላችሁ እዚህ ጋር ያው ምን እንደተማራችሁ የት እንደተማራችሁ እና ከመች እስከመች እንደተማራችሁ እዚሁ ጋር ሃይላይት ታደርጋላችሁ ስኪላችሁን እንደዚህ ሊስት አውት ማድረግ ነው ይሄ ፐርሰናል ስኪል ሊሆን ይችላል ወይም ፕሮፌሽናል ወይም ቴክኒካል የሆነ ስኪላችሁ ሊሆን ይችላል ይሄ ስፔሲፊካሊ ከስራው ጋር የተገናኘ ቢሆን ጥሩ ነው ግን ጀነራል ስኪላችሁን እዚሁ ጋር ማስቀመጥ ትችላላችሁ ልክ እዚህ ጋር እንደምታዩት ሶሻል ሚዲያ ማኔጅመንት ስኪል አለኝ የኮንቴንት ክሪኤሽን የኦዲየንስ ግሮዝ የተለያዩ የሶፍትዌር ስኪሎችም አለኝ ብሎ አስቀምጧል እዚህ ጋር የተለያዩ ሰርቲፊኬቶችን ወስዳችሁ የምታውቁ ከሆነ የቋንቋ ሰርቲፊኬቶች ካላችሁ አዲሽናል ስኪሎችን ካላችሁ እንደዚሁ መሰረት ሊስት አውት ማድረግ ይኖርባችኋል ሌሎች እዚህ ጋር ሬፈረንሶች ኮሚኒቲ ኢንቮልቭመንቶች ካሉ ቴክኒካል ፕሮጀክቶችን ሰርታችሁ የምታውቁ ከሆነ እነሱን በሙሉ ማስቀመጥ ይኖርባችኋል ይሄ ዋናው ማተር የሚያደርገው እናንተ ደስ ያላችሁን ፎርማት ልትጠቀሙ ትችላላችሁ ግን ዋናው ማተር የሚያደርገው ኮንሲስተንት የሆነ ፎርማት መጠቀማችሁ ላይን ቀለል ያለ ፎርማት መጠቀማችሁ ምክንያቱም ብያችኋለሁ ስራ ቀጣሪዎች ስካን ነው የሚያደርጉት እንጂ ኢን ዲቴል አያነቡ ስካን አድርገው እናንተ አቴንሽናቸውን መያዝ ከቻላችሁ በኋላ ነው ዲቴል ገብተው እናንተ ስለሰራችሁበት ምንድነው ይሄ ሰውዬ ባክግራውንዱ ብለው የሚመለከቱት ስለዚህ እነዚህ ነገሮች ስፔሊንግ ስተት በተደጋጋሚ ቀለል ተራ ነገር ናቸው ተብሎ ስለሚታሰብ ብዙ ሰው ሲሰራው የምመለከተው ስተት ስለሆነ እነዚህን ስተቶች እናንተ መድገም የለባችሁ ስለዚህ ለኢንተርቪው ሊያስጠራችሁ የሚችል ሲቪ ይሄን ይመስላል እናንተም አፕላይ ያረጋችሁ ያላችሁት የስራ እድል ካለ ተመልሳችሁ ይሄንን ቪዲዮ ያያችሁ ሲቪውን በዛ መልኩ ማዘጋጀት ትችላላችሁ በዛ ላይ ደግሞ እኛ ሬዚሜ እንድናዘጋጅላችሁ የምትፈልጉ ከሆነ ዲስክሪፕሽን ላይ የቴሌግራም ግሩፓችንን ስላስቀመጥኩላችሁ በዛ ረገድ ኮንሰልቴሽን የምትፈልጉ ሰዎች ኮንታክት ልታደርጉን ትችላላችሁ በዛ ላይ ደግሞ የኛን ኮሚኒቲ ጆይን ማድረግ የምትፈልጉ ከሆነ ይሄንን ቻናል ሰብስክራይብ ማድረጋችሁ እንዳትረሱ በዛ ላይ ደግሞ የቴሌግራም ግሩፓችንን ተቀላቅላችሁ ሐሳባችሁን ልትገልጹልን ትችላላችሁ